የእግዚአብሔር ሰላም ይብዛላችሁ ላለው ለመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ሳምንቱ እንዴት ቆያችሁ? እኔ ሰላም ነበርኩኝ። ለመጀመሪያ ጊዜ ላያችሁኝ ሰዎች ስሜን ላስተዋውቃችሁ፣ ካሳሁን ተስፋዬ እባላለሁኝ። ባለፈው የጀመርነውን ስር መስደድን በሚመለከት ክፍል 7 ላይ ደርሰናል። እሱን ዛሬ አብረን እንቀጥላለን። ክፍል 8ን ባለፈው አብረን እንዳየነው በክፍል 7 ውስጥ ስር መስደድ በሚለው ዋና ርዕስ ስር ስለ ዘር ነው ያየነው። በልባችን ላይ ስለሚዘራው ዘር መጠንቀቅ እንዳለብን ነው በጥቅሉ እያየን ያለነው እና ምክንያቱም የእግዚአብሔር ትልቅ ትኩረት ልባችን ላይ ስለሆነ ነው እና ልባችን ላይ ካልተሰራ እግዚአብሔርን የሚስብ ማንነት አይኖረንም፣ ሰውንም የሚስብ ማንነት አይኖረንም እና በእግዚአብሔርን ፊት ሞገስን በሰዎችን ፊት ተቀባይነትን የምናገኘው ልባችን ሲዋብ ብቻ ነው፣ ልባችን ላይ ሲሰራ ብቻ ነው እና የሰው ትልቅ ጥንካሬ፣ የሰው ትልቅ ብስለት፣ የሰው ትልቅ ውበት ውስጡ ነው። ውስጡ ማለት ልቡ ነው። ልብ ስንል አስተሳሰቡ ነው። አስተሳሰቡ የተደራጀበት ቦታ ላይ ነው እና ሀሳብ የሚመነጭበት ቦታ፣ ሀሳብ የሚደራጅበት ቦታ ማለታችን ነው። ስለዚህ ልባችን ላይ የሚዘራውን ነገር መጠንቀቅ እንዳለብን እሱን አብረን እያየን ነው እና መልካም ልብ ያለው 160-30 የሚያፈራ ልብ እንዲኖረን ነው እየተናገርን እየሰራን እያወራን እየተማርን ያለ ነው። ዛሬ ክፍል 8ን አብረን የምናየው በአንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምሮ ያለውን ክፍል በማየት ነው። በዳዊት ሕይወት ውስጥ የሆነውን ነገር ነው በጎልቶ እዛ ውስጥ አብረን የምናየው። እሱን ዛሬ አብረን እናያለን። ከዛ በፊት እስኪ እግዚአብሔር እንዲረዳን አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ ሳምንቱ ሙሉ እኛን በመጠበቅ እኛን በመምራት እኛን በማሰማራት ከኛ ጋር ስለነበርክ እናመሰግንሃለን። ዛሬም ደግሞ በዚህ ባለን ክፍለ ጊዜ እንድትረዳን፣ ቃልን እንድታስተምርልን፣ በልባችን ያንተን ሐሳብ እንድታኖር በጌታ በኢየሱስ ስም እንጠይቅሃለን። ቀሪውን ጊዜና ሰዓት ላንተው ክብር ተጠቀመበት። እኔንም እርዳኝ፣ ሰሚዎቹንም አግዝ፣ በኢየሱስ ክርስቶስ ስም አሜን። በአንደኛ ሳሙኤል ምዕራፍ 16 ላይ የምናገኘው ታሪክ እግዚአብሔር ንጉሥ ሳኦልን እንደናቀው፣ ንጉሥ ሳኦልን እኔ አልፈልግም በዚህ በንግስናው እንዲቀጥል ንቄዋለሁ አለ። እግዚአብሔር ልብን አይቶ ይንቃል፣ ልብን አይቶ ደግሞ ያከብራል ወይም ያነግሳል። እሱ ክፍል እሱን ነው የሚያሳየን እና ወደ እሴይ ቤት ሄደህ ለሳሙኤል የተሰጠው መመሪያ ነው። ወደ እሴይ ቤት ሄደህ በልጆቹ ወይም ከልጆቹ መካከል ቀባልኝ ብሎ ለሳሙኤል መመሪያ ሲሰጠው እናያለን በዛ ክፍል ላይ። ሳሙኤል ይህንን መልእክት ይዞ ከመሄዱ በፊት ሳኦል ይህን ጉዳይ ከሰማ ይገለኛል ብሎ ለእግዚአብሔር ሲነግረው እንሰማለን። ሳኦል አህያ ሲፈልግ አህያ ሲጠብቅ የተጠራ ልቡ ላይ ያልተሰራ እግዚአብሔርን ጠንቅቆ የማያውቅ እስራኤላውያን ንጉሥ እንፈልጋለን ስላሉ ብቻ መጥቶ የነገሰ ሰው ነው የሚመስለው እና ሳሙኤል ምን ይላል? ሳሙኤል ሳኦልን ሲፈራው እናያለን። ይገለኛል ይለዋል እግዚአብሔርን። ሳኦል ይሄን ነገር ከሰማ ይገለኛል ሲለው እግዚአብሔር እኔ ወደ እሴይ ቤት የሚሄደው ወይ ወደዛ የሚሄደው ለመሰዋት ነው፣ መስዋዕት ላቀርብ ነው ብለህ መስዋዕት ይዘህ ሂድ ሲለው እናያለን። ከዚሁ የምንረዳው ምንድን ነው? በሳሙኤል ፊት ራሱ ሳኦል ልክ አይደለም። አትሊስት እስከ መግደል ድረስ ሀሳብ ያለው ሳሙኤልን እንኳን ከመግደል የማይመለስ ሰው እንደሆነ ያው ከሳሙኤል ንግግር መረዳት እንችላለን እና የሳኦል አቋም ልክ አይደለም። እግዚአብሔርም ይሄን ሰው ንቄዋለሁ ለንግስና ወይም ደግሞ በሚቀጥለው ዘመናት እስራኤልን እንዲመራ አልፈልግም ብሎ እግዚአብሔር ይህን ሰው ከኃላፊነት ሊያነሳው እንዳሰበ እናያለን። ወደ እሴይ ቤት እንዲሄድ በወንድሞቹ መካከል እግዚአብሔር ንጉሥ እንዳዘጋጀ ለሳሙኤል ሲነግረው እናያለን እና ሳሙኤል ወደዚህ ወደ እሴይ ቤት ሲመጣ፣ ወደ እሴይ ቤተሰብ ሲመጣ እሴይ ልጆቹን ሳያዘጋጅ አይቀርም። ሳሙኤል ወደሱ እንደሚመጣ ከልጆቹ መካከል አንዱ ሰው ለዚህ ጉዳይ እንደሚታጭ እንደሚቀባ ሳያውቅ አይቀርም።
ከታሪኩ ስናይ እና ሳሙኤል ወደ እሴይ ቤት ሲሄድ በከተማ ውስጥ ያሉ ሽማግሌዎችን ጭምር ነው ይዞ የሄደው ወደ መሰዊያው ቦታ። ለምንድን ነው እግዚአብሔር የሚቀባውን ሰው መቀባት የፈለገው? በሰዎች መካከል ነው፣ በወንድሞቹ መካከል ነው መቀባት የፈለገው። በጥንት ዘመን አንድ የታወቀ ሰው አንድን ሰው ማክበሩን ሌሎችም ሰዎች እንዲያከብሩት መፈለጉን የሚያሳየው ግብዣ ያዘጋጅና በሰዎቹ መካከል የሚፈልገውን ሰው ያስቀምጥና ዘይት ይቀባዋል። ይሄን ሰውዬ እኔ አክብሬዋለሁ እናንተም አክብሩት የሚል መልእክት አለው። እግዚአብሔርም ልክ እንደዚሁ ነው ያደረገው። በወንድሞቹ መካከል ማንን እንደሚቀባ ያውቃል እግዚአብሔር። ነገር ግን በወንድሞቹ መካከል ነው ሊቀባ የፈለገው። በማይፈልጉት በሚጠሉት ሰዎች መካከል ነው ሊቀባ የፈለገው። ብዙ ሰዎች ሊያከብሩት ሊቀበሉት በሚችሉበት መልኩ ነው እግዚአብሔርን ሰው መቀባት የፈለገው እና እሴይ በየተራ ልጆቹን አመጣ በሳሙኤል ፊት እንዲቀባው። የመጀመሪያው ሰው በሳሙኤል ፊት ሲቀርብ ሳሙኤል ፊቱንና የቁመቱን ርዝመት አይቶ ሊቀባው ሲል እግዚአብሔር ሲከለክለው እናያለን። ቁመቱንና ፊቱን አትመልከት፣ ሰው እንደሚመለከት እኔ አልመለከትም፣ እኔ ንቄዋለሁ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ብሎ መጀመሪያ የመጣውን ሰው ሲያሳልፈው እናያለን። በሁለተኛ ደረጃ የመጣውን አሚናዳብንም እንደዚሁ እግዚአብሔር ንቆት ሲያሳልፈው እናያለን። ሳማንም እንደዚሁ አይቶት እግዚአብሔር እለፍ ሲለው ለዚህ አገልግሎት እንዳልፈለገው ለሳሙኤል ሲነግረው እናያለን። መጨረሻ ላይ 7ቱም ልጆች ካለፉ በኋላ ሌላ የቀረ ልጅ የለም ወይ ብሎ ሳሙኤል እሴይን ጠየቀው። እሴይ ይህን ሰው ለዚህ ጉዳይ አላሰበውም። እንደውም ለምን እንደነዛ ሰዎች ቁመት ያለው መልክ ያለው ውፍረት ያለው በውጫዊ ማንነቱ ለዚህ የሚበቃ የማይመስል ሰው ስለነበረ ማለት ነው። እግዚአብሔር ግን እሱ እስኪመጣ ድረስ መስዋዕቱን ዘይቱን እንዳታርፍ ይሄ ሰው እስኪመጣ ጠብቅ እንዳለው እናያለን። ከዛ ግድ ሆኖበት እሴይ ዳዊትን ከእረኝነት ቦታ ልኮ አስመጣው። እግዚአብሔርም በወንድሞቹ መካከልና በተጠሩ ሽማግሌዎች መካከል ዳዊትን እንዲቀባው ለሳሙኤል መመሪያ ሲሰጠው እናያለን። ሳሙኤሉም በሚጠሉት በማይፈልጉት በሚንቁት ወንድሞቹና በሀገር ሽማግሌዎች መካከል በዘመኑ ሲደረግ እንደነበረው እግዚአብሔር ዳዊትን ለንግስና እንደፈለገው እንዳከበረው እንደወደደው የዳዊት ልብ የእግዚአብሔርን ልብ እንደሳበው የሚያሳይ መልእክት በዛ ቦታ ላይ እናያለን። ዳዊት ተቀባ። ዳዊት ሲቀባ የእግዚአብሔር መንፈስ በኃይል በሱ ላይ እንደመጣ እናያለን። እግዚአብሔር ምን ያህል እንደፈለገው፣ እግዚአብሔር ምን ያህል የዳዊት ልብ እንደማረከው እናያለን። ምንድን ነው የዳዊት ልብ በእግዚአብሔር ፊት እንደዚህ እንዲዋብ የእግዚአብሔር ልብ እንኳን እስኪማረክ ድረስ ያደረሰው? ይሄንን ነው ከዚህ ክፍል ላይ የምናየው። ዳዊት እግዚአብሔርን የሚወድ የእግዚአብሔርን ቃል የሚወድ የእግዚአብሔርን ሕግና ስርዓት የሚጠብቅ ትሁት ታዛዥ ሰው እንደነበረ ከቃሉ ላይ ከብዙ ክፍል ከዳዊት ታሪክ እናያለን። በመዝሙር ምዕራፍ 23 ቁጥር 1 እና 2 ላይ እግዚአብሔር እረኛዬ ነው፣ የሚያስፈልገኝን ሁሉ ይሰጠኛል፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድም ይመራኛል ሲል ዳዊትን እናየዋለን። ዳዊት በእግዚአብሔር የቃሉ በሕጉ መስክ ላይ መዋል ማደር የለመደ የእግዚአብሔርን ቃል አፍቃሪ የሆነ ሰው ነበረ። ስለዚህ የእግዚአብሔርን ቃል የሚያፈቅር የሚወድ እንደ ምግብ ከምግብም አስበልጦ የሚወድ አጣፍጦ የሚመገብ ሰው ነበረ። የዳዊት ውበቱ፣ የውስጥ ውበቱ፣ የልብ ውበቱ፣ የልብ አደረጃጀቱ፣ የልብ ቁመናው በእግዚአብሔር ቃል የተደራጀ ነው። የተዋበው በእግዚአብሔር ቃል ነው። የእግዚአብሔርን ሕግ አፍቃሪና ወዳጅ ስለነበረ እውነተኛ በግ ነበር። በእግዚአብሔር የማዕድ መስክ ላይ ሁልጊዜ የሚሰማራ ከምንም በላይ ለእግዚአብሔር ቃል የሚታዘዝ ልቡ ለእግዚአብሔር ቃል የተከፈተ ለእግዚአብሔር ስርዓት የተከፈተ ለእግዚአብሔር ሕግ የተከፈተ ነበር ዳዊት በጎች ልክ ከበረታቸው ከጎሮናቸው ሲወጡ ምን እንደሚፈልጉ ያውቃል። ልክ እንደዚሁ እግዚአብሔር
ምን ቀድሞ እንደሚያዘጋጅለት ያወቀ ሰው ነው። ከእግዚአብሔር ቀድሞ ምን ማግኘት እንዳለበት የገባው ሰው ነበረ ዳዊት። ስለዚህ በመጀመሪያ ደረጃ ዳዊት ልክ እንደነጋ በማለዳ የሚፈልገው ቃሉን ነው፣ ሕጉን ነው፣ ስርዓቱን ነው። በዚህ ምክንያት ዳዊት ትሁት ነበር። ዳዊት ታዛዥ ነበር። ሰዎችን በትህትና ያገለግላል። ለእግዚአብሔር በትህትና የሚታዘዝ ሰው ነበር። ከዚህ የተነሳ እግዚአብሔር የዳዊትን ልብ መረጠ። የዳዊት ልብ ሳበው። ዳዊትን ቀባው፣ አከበረው። ልክ እንደ ዳዊት እኛም እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ አገልግለን እንደ ዳዊት እንድናልፍ ልባችን ለቃሉ ሁልጊዜ የተከፈተ የእግዚአብሔርን ቃል የምንመገብ እንደ ዳዊት ልባችን እንዲዋብ እንዲጠነክር እግዚአብሔርን እንዲስበው የእግዚአብሔር መንፈስ በሕይወታችን እንዲገለጥ የሚያደርግ የልብ ይዞታ እንዲኖረን ቃሉን አፍቃሪዎች እንድንሆን በዛሬው ባለኝ ክፍል ላይ እመክራለሁ። ስላዳመጣችሁኝ በጥሞና አመሰግናለሁ። በሚቀጥለው ክፍል 9 አብረን እናያለን። ለዛሬው እዚሁ ላይ አበቃለሁ። እግዚአብሔር ይባርካችሁ። መልካም ሳምንት። እግዚአብሔር ከእናንተ ጋር ይሁን።